አብርሽ በኢየሱስ አብርሽ በዚህ ማታ ብሩክ እሱን ታየው አላምንም። እግዚአብሔርን ማመን አልችልም። ራሱ ነው ማመን አልችልም። ማለቴ አብርሽ ደህና ነህ? በደንብ ናፍቆትሽን ተወጪ። ወይዬ ያልከው አብርሽ ወይዬ ያልከኝ የኔ ፍቅር እንዳትገኝ ልጅ በእንቅልፍ ልብኝ ነው። ኧረ እንኳን ደስ አለሽ። እኛ ነው በዚህ ማታ ጌታችሁ ነው። እሱን ተይው እንነግርሻለን። እኛ በቃ ስንጀምር እየጠበቅነው የነበረው አጠባበቅ ይከብድ ነበር። ኤርሚ አላመንሽንም? ሲደወልልሽ እግዚአብሔር ነው እየቀለዳችሁብኝ የመሰለኝ ነው። እየቀለደችብኝ ተከታትለን ነው ዳረካ እዚህ ዙር ከሳቀ ራሱ መስ የኔ አባት ዳረ አለክ ግን ታምጣችሁ ነው ተከታትለን ኤርሚ እሱን ተይው። እሱ የሚነገር ነገር አይደለም። እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያልነው። ይሄን ነገር አንቺ ጋር እስክናመጣ ድረስ ያለው ነገር ከሱ ጋር ሁሉ ነገር ጨርሰናል። አብርሽ ለብኝ ነው ወይስ ምንድነው? ንገራት ሁሉ ነገር እና ሚሩ መንገድ ላይ አግኝተው ነው እንደደንገት ብቻውን በቃ ከቤት ሲወጣ አገኘነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉን ነገር እንትን እያለ ነው በቃ እያመነ ነው። ግን በእንቅልፍ ልቤ አይደለም ጋይስ። ወይኔ ሄርሚ በእንቅልፍ ልቤ አይደለም በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋው። ምን ፈልገውና ምን ጠብቀው ቀን ስለነበረ ነው ታውቂያለሽ። በህይወቴ እንደ ዛሬ ቀን ደስተኛ ሆኜ አላውቅም። እግዚአብሔር ዳንክ እንዴት ነክሽ? ሁሉ ሰላም አብርሽ? ቅድም ያወራነው ነገር ምንም እኮ ችግር የለውም። አሁን ብትነግራት ምንም እንትን እንዳትል እንዳይደብረ እንዳትከፋ ምናምን ምንም እንዳይደብረ ምንም እንዳይከፋ። አሁን ወደ ቤት እንገባለን። እሺ ብርድ እንዳይመታ ከፍቅሯ ጋር ነው ያኔ ሲያንገላቷ ሲጫወቱባት አብርሽ አልነበርክም። በቃ ብዙ ነገራቶች እንደከበዱ እርግጠኛ ነበርክ። እኛም ስላየነ እንደዚህ ጠብቀን ፈልገን ስላገኘነ በጣም ነው ደስ ያለን። እግዚአብሔር ምንም ዋጋ እንደሌለን ነበር እየቆጠርን የነበረው ራሳችንን ማለት ነው። አሁን ወደ ቤት ለምን አይደለም ብሩክ ትንሽ ጊዜ እንትን ማለት እንገባለን። ማን ስሜቷን ትግለጽ። አይ እንዴት አድርጋችሁ መጣችሁ ማለት ያልሽ ሁሉ ነገር ከሱ ጋር ያልጨረስነው ነገር የለም፣ ያላወራነው ነገር የለም። አሁን እግዚአብሔር አክብርልኝ። እሺ እና ወደ እኔ እንደመጣ ያውቃሉ እነሱ? አይ ማንም እንዲያውቅ አንፈልግም። እና ደግሞ እሱ ሁሉ ነገር ስላወራ ነው ካሁን በኋላ ወደ የትኛውም ቦታ እንደማይመለስ እርግጠኛ ነኝ። ገብቶሻል? ያወራችሁት ነገር አለ? አዎ ብዙ ነገር አውርተናል። እኔ ጋር ከመምጣቱ በፊት ለምን በቃ አንቺ ጋር እንዳለ ማንም አያውቅም። ራስሽ አንቺ ማድረግና እኛ እንደዚህ እንበለሽ እንደ ኤርሚ ይኸውልሽ የሆነ ነገር አድርገሽ እስከ ነገ ጠዋት አንቺ የሆነ ነገር አታደርጊም። አሁን ግዴታ እንደዚህ እንበለሽ አይባልም እኮ ኤርሚ። እኔ ጋር መሆኑን አሁን ማንም አያውቅም። ደብቀን ያመጣ ነው በቃ አለ ሁሉ ነገር ተናግረነዋል። እንትን አብርሽ በቃ ሁሉን ነገር እሱ በቃ በሚችለው መንገድ አብሮሽ እንዲሆን ነው የሚፈልገው። ሲቀጥል ደግሞ ማንም አንቺ ጋር እቤትም ቢመጣ ወይም ደግሞ ማንም የትኛውም ሰው ፈልጎት ቢመጣ የትኛውም ሰው አንቺ ጋር እንደሌለ አርገሽ ነው የምታሳምኙ፣ በየትኛውም ፓርት ማለት ነው። ስልካችሁን ታጠፋላችሁ፣ የምትፈልጉትን አይነት በቃ እኔ ምን ብዬ እንደምነግርሽ አላውቅም። ግራ ስለገባን ነው በቃ እኛ ማግኘታችንና አንቺ ጋር ማምጣታችን ብቻ ነው ስሜታችንን እንትን ምንለው። ገብቶሻል? ምን ብለን ልናስረዳሽ እንደምንችል አናውቅም። አብርሽ ያለውን ነገር ደግሞ በግልጽ ማውራት ትችላለህ። ገብቶሃል? ወይ ደግሞ እየበረደ ወይ ደግሞ የሆነ ነገር ይሰማ ከሆነ ወደ ቤት ሄደን ማውራት እንችላለን። ይገባ ይችላል። ወደ ቤት ይግባ። ሄርሚ ይኸውልሽ በየትኛውም ታሪክ አንድ ሰው ቢመጣ አንድ ሰው ቢደውልልሽ ስልካችሁን አሁን አብርሽ ስልክህን አውጣና ፍላይት ሞድ ማድረግ ትችላለህ። ዝጋው በቃ። ቤት ይግቡ ሀማ ቤት ይግቡ። አብርዬ ምን የምትፈልገው ነገር አለ? ምናመጣለው ወይ ደግሞ የሚቸግር ነገር ካለ አሁን እዚሁ ነግረህን ያለውን ነገር ማስተካከል እንችላለን። ኤፍሬምና ሩታ በድንገት እንዳይመጡ እናሳውቃቸው። አብርሽ እየተነጋገርን አይደል? ቅድም ነገርንህ አይደል?
አስረድተናል እኮ አብርሽዬ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ ካሁን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካክል ቃል ገብተናል። በቃ ይሄ ምንም የሚፈጠር ታሪክ አይደለም አብርሽዬ። አሁን ወደዛ ሐሳብን እርሳው። አሁን ትንሽ ተረጋጋ፣ እረፍት አድርግ። ጠዋት እንነግራቸዋለን። ችግር የለውም። በቃ በምችለው መጠን እኛ አሁን ከፈለክ ሄደን መንገር እንችላለን። ግን አንተ መጀመሪያ እረፍት አድርግ፣ ራስን ሪላክስ አድርግ። በቃ ሻወርን ምናምን ወስደ ፈለ ሄርሚ ያልናፈቀችም አንድ ቀን አብራችሁ ታድሩ አልናፈቀችም። ሄርሚ እኮ ያፈረ ይሆናል። ዝም በለው በቃ። እሺ ወደ ቤት እንሂድ፣ እንግባ። ትገባላችሁ ወደ ቤት? ና እንግባ። እሺ እንሂድ በቃ። ምን ፈልክ? ምን ላድርግልህ? በረደክ? አልበረደኝም። አብርሽ ምን የደበረ የጨነቀ ወይ ደግሞ እየከፋ ከሆነ መናገር ትችላለህ። ገብቶሃል አይደል? በቃ ቅድም ያንህን ነገሮች እኮ መንገር ነው አብርሽ። በቃ እየገባ ለምን ይደብረዋል? ቅድም ተነጋገርን አይደል? ማንም ካሁን በኋላ ህይወት ውስጥ ገብቶ የሚበጠብጥ የለም። ማንኛውም ሰው መጥቶ እንደፈለገ የሚፈነጭበት አይነት ሙድ አንድም ነገር የለም። እኔ አባት በቃ ይሄው የምትፈልገውን ሰው አግኝተሃል። ህልም የነበረውን ሰው አብራነች። በቃ በየትኛውም ታሪክ እንደዚህ አይነት ነገር እንደማይፈጠር ድጋሚ ያን ህይወት ላይ ተመለስበት። እኛ የምንፈልገው አባቴ በቃ እስቲ ሪላክስ አድርግ፣ ትንሽ እረፍት አድርግ። ጭንቀት በጭንቀት ያን ሁሉ ጭንቀት በቃ እስክናገኘው እኮ ብዙ ዋጋ ከፍለናል። አብሽ ደግሞ ዛሬ ገና ነው በሰፊ ያገኘው። አብሽ ዛሬ ገና ፋታ ራሱ አልሰጥም ማለት እኮ እግዚአብሔር ዛሬ ገና ነው ፋታ ራሱ የተሰጠው። ረጅም ሰዓት ዛሬ ገና ያገኘው። ለሊቱ ሙሉ በጣም ደግሞ አልተቀየምኩም። እሺ ቀለበት ምናምን ስላወለክ ምንም የከፋኝም ቀለለኝም ምንም የተሰማኝ ነገር የለም። ቀለበቱን ስላወለከው ማለት ነው። እኔ ልብ ውስጥ እንዳለው አውቃለሁ በደንብ። ገባህ አይደለ? የሚሰማህን ስሜት በደንብ ነው የማውቀው። ከኔ ጋር ያለህን ሰላም፣ ከኔ ጋር ያለህን እረፍት፣ ከኔ ጋር ብዙ ነገር እንደምታማክረኝ አውቃለሁና ቀለበት ኖርማል ነው። ከዛ በላይ በጣም ብዙ ነገር እኔ እናንተ ትልቅ ቦታ እንደምንደርስ ግልጽ ነው። ስለዚህ አልተቀየምኩም፣ አልከፋኝም። ቀላል አለኝ። እሺ ልባሚስት እኮ ልባሚስት በባሏ ልትቀየም ምንም ተአምር እንደማትል ታውቃለህ። እሷ ደግሞ አንተ ላይ የሚጨክን አንጀትም ልብም የላት በእርግጠኝነት ማለት ነው። በቃ የምትፈልገው አይነት ወንድ ነህ አብርሽ። የዛሬን ቀን አምላክ ፈጣሪ ይመስገን። ወደዚህ ስትመጣ ምንም ትዝ አይልም። የኔ ቤትማ የኔ ቤት ነው፣ ግን አንዳንድ ትዝታዎች ምናምን አንሽነት ምናምን ስትሄድ ትዝ አይልም። አብሽ ምን የምትፈልገው እናመጣለህ፣ ወይም ደግሞ የምትለን ነገር ካለ ሁሉን ነገር ማስተካከል የምንችለው ነገር ካለ አሁን አስተካክለን ያለውን ነገር መንገር ትችላለህ። እነ እንትናንም ሀሳብ ከያዘክ ለእነ ሩታም ለእነ ፍሬም ሀሳብ ከያዘክ አይግባክ። እኛውን ሄደን ያለውን ነገር እንነግራቸዋለን። ቅድም እንዳወራ ነው ማለት ነው። ያለውን ነገር ሄደን ቁጭ ብለን አስረድተናቸው ጠዋት አንተ ጋር ከፈለጉ እንዲመጡ እናደርጋለን። ከፈለጉ ደግሞ በምትፈልገው አይነት መንገድ ደውለው ማውራት ይችላሉ። ግን አሁን አንተ እስክትገባ ቤት ያለው ስልክን ብትዘጋው ምንም ችግር የለውም። ምክንያቱም ማንም እንዲበጠበጥ ስለማያስፈልግ ነው። ሌላ ነገር ሆኖ አይደለም፣ እንድትበጠበጥ ስለማትፈልግ ሄርሚዬም ስልክሽን ዘጋግተሽ ምናምን ያለውን ነገር ዛሬ በቃ ራሱ ፏ ብሎ ቀለል እንዲለው ሁሉን ነገር እንድታደርግለት እንፈልጋለን። ሄርሚዬ እንግዲህ አሁን አደራ ስተንሻል አብሽ ወደ ፍቅር የሆነውን ልጅ መልሽልኝ ሄርሚዬ። ፈገግታ ናፍቆናል። ሁሉም ሰዎች እየፈለገ ያለው እግዚአብሔር ተጨነቅን። ከዛም ባሻገር ይኸውልሽ እኛ በርሽ ላይ ነን። አዳር ሙሉ ከዚህ ከታች እያፈርን ነው። ስልኩ እግዚአብሔር ይመስገን። ማንም ሊመጣ ይችላል። ማንም የፈለገውን ነገር ሊያደርግ ይችላል። በር ከመክፈት እንትን እንዳትዪ። በቃ በምትችይው መጠን ሌላ ስልክ ያዥና እጅሽ ላይ እኛ ታች በምንም ተአምር ሳንርቅ እንጠብቃለን። ጠዋት እስኪ ነገ ያለውን ነገር ለማወቅ ማለት ነው። ግን አሁን በየትኛውም ፓርት የትኛውም ሰው ቢደውል ስልክሽን መዝጋት ነው ያለብሽ። አብርሽዬ ደግሞ እንዳልክ በየትኛውም ነገር እዚሁ አጠገብህ ነን፣ ከጎንህ ነን። ብዙ አንተን ለማግኘት ብዙ ዋጋ እንደከፈልን አንተ ላታቅ ትችላለህ። ያው ብዙ ሄርሜን ታውቃለች ምናምን ከእሷ ጋር የሆነ ነገር ላይ ባንሆን እንኳን ጎኗ ላይ እንደነበርን ታውቃለች። ያንን ነገር አንተ ዛሬ በቃ ራስህን ነፃ አድርገው። ራስህን የትም አይደለህም።
የምትወዳት የምታፈቅራት ተንበርከክ ቀለበት ያረክላት ሚስት ጋር ነክ ምንም ነገር ችግር ሊገባክ አይገባም። በየትኛው ፓርት ደግሞ እንድታዝን አንፈልግም። በምትችለው መጠን ከጎን ሆነክ ያለውን ነገር እንድታረግ እንፈልጋለን። ይሄ ደግሞ እስከ ነገ ጠዋት አስገብተናችሁ እስከ ነገ ጠዋት አትቆይ። እንዳልነግራቸው ለማናቸውም ሳልነግራቸው የማልበት ምክንያት እዚሁ ነግራቸው እዚሁ ነው ያለች። ከዛ የምትፈልገው ነገር ካለ ታች እየደወላችሁልን እናቀበላለን። ግን አሁን ሩታ ጋርና ኤፍሬም ጋር ያለው ነገር ነግረናቸው ነው የሚመጣው። አዎ ሄዳችሁ ነገራቸው። እሺ ቅድም አወራን። ከሄርሜላ ጋር እንዳደርኩኝ ነገራቸው። ከሄርሜላ ጋር አድሯል በላቸው። ሩታ ትቆጣለች። እሺ ችግር የለውም። አሁን ያለውን ነገር አስፈተናቸው እንመጣለን። ምንም ችግር የለውም። ነገር አባቴ አሁን እንሄዳለን። ችግር የለውም። በቃ አሁን እንደወረደን እዛ ነው የሚሆነው። አንተ አሁን ይልቅ ራስህን አባቴ መጀመሪያ ነፃ አድርግ። ፈታግና አሁን ቤት ነው ያለው። አሁን ነገራቸው። እሺ እንዳትረሱት። እሺ በቃ ችግር የለውም። ናግባ ደህና ደሩ። እሺ ደህና ደሩ። በቃ እሺ በርዱ እስከ እሺ ደህና ደሩ። ደውላችኋለሁ። እሺ ናግባ። ምን አዲስ ሆነብክ? እና ጫማ ላውልቅልህ? እሺ ጫማ ላውልቅልህ። ቆይ ጎበዝ ነግባ ሶፋ ላይ ተነሳ። ደህና ነህ? እንዴት መጣ ዛሬ? ሙቀቅ እንደዚህ መቻል። ቲሸርት አለ ከፈለግሽ እዚህ። እሺ ቱታም አለክ። እሺ እሺ እሺ። እና ደግሞ አንድ ነገር የምፈልገው ነገር አለ። እንድትሳቀቅም ሆነ እንድትጨነቅ አስከፋኋት ምናምን እንድትል አልፈልግም። እሺ አሚሩ ሁሉም ነገር እንደነገራችሁ ሁሉም ነገር እንዳስረዳ ከቃለሁ። ሁሉም ነገር አሚሩ ሁሉም ነገር ለአብርሃም አስረድቼዋለሁ ብሎኛል እና አልደጋግምብክ፣ አትጨናነቅ። ጊዜ ከኔ ጋር ጥሩ ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴቭም ከፈለጉ እዚህ ይመጣሉ። አይ ደግሞ ካልክ ሄጄ እነሱም ስላንተ ስለሚጨነቁ እነሱን ታገኛቸዋለክ። እሺ እንደ ድሮ ከእነሱ ጋር ጥሩ ጊዜ ታሳልፋለክ። የኔ ሳቂታ የኔ ቦራቂ። ከዛ ባለፈ አሁን ትነሳለህ፣ ሻወር ትወስዳለህ፣ ቀለል ይልካል፣ ፎጣ ሰጥካለሁ ቀለል እንዲልህ ማለት ነው። ከዛ በኋላ ትንሽ ምግብ ሰራልክና ምግብን በልተህ እረፍት ታደርጋለህ። እሺ እሺ። ከዛ ባለፈ ግን አንዳንድ ጥያቄዎች አሉ። እስከዛሬ ድረስ ምን እያሉክ ነው? እስከዛሬ ድረስ ምን አይነት ነገር አስፈርቶ ነው ለእንደዚህ አይነት መልስ ለኔ እየሰጠኸኝ የነበረው? በአንድ የተቀየርክብኝ፣ በአንድ ሳቂታው አብርሃም፣ በአንድ የተጫዋቹ አብርሃም የት ሄዶ ነው? በምን አስፈራርተውክ ነው? ወይስ ደህና ነህ? አሁን አንተ ጤናክ ደህና ነው? ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። አሁን ነገር አትችልም። ግን ደግሞ እኔ ስለአንተ በጣም እያሰብኩና የተጨናነኩ ስለሆነ እንዴት ነው ያው ያሳለፍኩትን ነገር ታውቃለህ ብዬ አስባለሁ። ከመጀመሪያ ቀን ጀምሮ አንተ በመቅስበት ነው። ትናንትና ደስተኛ ነበርን። እንደውም አንተን ፕራንክ አድርጌ ምናምን ደስተኛ ሆነን ቪዲዮ ሰርተህ ነበር። እንደውም ትዝ ካለክ ለመጨረሻ ጊዜ ማለት ነው። ሰላም ነበረን። ማታ ደህና ደሪ ደህና ደር ተባብለን ነው ጠዋት የተቀየርክብኝ እና ከዚያ ቀን ጀምሮ ደህና ነበርክ። ልትነግረኝ የምትፈልገው ነገር የለም?
እሺ ወይም ሻወር ከወሰድክ በኋላ ትነግረኛለህ፣ ቀለል እንዲልክ እንደዛ ይሻላል። ጌታ እሺ ትነግረኛለህ ከዛ በኋላ እሺ ምን ላድርግልህ? አሁን ሻይ ላፍላለህ ወይስ ቡና ላፍላለህ? ከሻወር ስትወጣ ምን ላድርግልህ? እረፍት ነው የምትፈልገው? እሺ ሻወር ትወስድና ከዛ ምግብ በልተህ እሱ ነገር ነው ወይስ ቀዝቃዛ ነገር ነው የምትፈልገው? ምንም አልፈልግም። ሻወር ልውሰድና እሺ ግን ጥያቄዎችን አልመለስክልኝም እኮ ከሻወር በኋላ። እሺ እና ደግሞ ዛሬ አብረን ነው የምንተኛው። እሺ እሺ አብረን ነው የምንተኛው ልክ እንደላይዛችን። እሺ እዚህ ስትመጣ አንዳንድ ጊዜ ጥሩ ሴሪሞኒ አድርጌ ቤቴን እንኳን አድርጌ አሳመሬ ምናምን ስጠራቅ ቤትሽን ለማደር ያጓጓል ይለኛል ካለ ስለዚህ ይናፍቀኛል። አብረን ነው የምናድረው። እሺ